ወሬኛ ነሽ ምክርሽ ይመቸኛል والله አህም ሸይ ታን የምክር አንድ ነገር ይዛችሁ ተዲያናችሁ ትልቅ ነገር ነው ተሰብሰቡ ዛሬ ደግሞ የሆነ ነገር ልበላችሁማ ተተማራችሁበት ብዬ ነው እኔ የማዲያም ቅመሞች ማለት ነው አረ እንዲያው በፈጠራችሁ ጌታ ተቆርጦ ተፈልጦ ተከትክቶ ኤዲት ተደርጎ እንደገና ፊልተር ተጨምሮበት የሆነ ህይወትን እናንተ ህይወት ውስጥ እያመጣችሁ አትግደሉ አትክታቱ አትግደሉ ነው እንጂ ህይወታችሁን እኮ ነው የምትገሉት ምን ይላሉ ኮሜንት ላይ የሆነ ባልና ሚስት ወይ ሽኮኮ ብሎ ወይ ወዲዛ ሲጃጃሉ ሲያው ተግባብተሽ ስትጋቢ እንዲህ ነው ዋላ አላየሽ ቤት ውስጥ የሚካሄደውን ሴትዮ ትዳር በራሱ የሱ መንገድ ያለው ወይ ሲነጋ አዲስ አጀንዳ ነው የሚመጣው የማታውቂው ተስተካክሏል በቃ ይሄ ብለሽ ፎርሙላ ብለሽ ታስቀምጫለሽ አይደል አንቺ ወድሽ ነው እንዴ አንቺ እንዲያስቀምጥሽ እሱ የምትመሪው አይቻልም እሱ የራሱ መንገድ ያለው የራሱ ሁኔታ ያለው ትዳሩ ማለት ነው በየጊዜው መሽቶ በነጋ ቅጥር አዲስ ነገር መጥቶ ያንተቻችለሽ እንጂ ተቋቁመሽ እንጂ የምትኖሪው ተግባብተሽ ተጋባሽ ስትግባቢ ተጋባሽ እንዴ ትዳሩ ስገቢ ሌላ ዓለም ነው አሁን ምንድነው ችግሩ አይገባው ፍቅር አይገባት ነው እነሱ ጋር ምናት የቦክስ አለ ቡጢ እዝጋ ግን ብር ስለሆነ ወዴው ሳይሆን በግድኝ እያሉ የሚያሳዩት እዚህ ካሜራ ፊት እየመጡ የሚያሳዩት የሌላው ህይወት ተበላሽ ተዘበራረቀ እናቴ ታዛ ደግሞ በተለይ አገር ቤት ባል ያለው ሰው እዚህ መጥቶ ሴቱ የህንዲ ፊልም እና የቱርክ ፊልም ሲያይ ማለት ነው በቃ ያ ሰውዬ አላስምን እኔ ገለባ ብናኝ መስሎ ነው መሰለ የሚታያችሁ ነገሩም አልገባይ ብሏል አሁን ደግሞ እንደውም ኢትዮጵያ ያለባል ባላድ የለም እየተባለ እየታወጀ ነው አዲም ተፋጠሽ ቁጭ በይ ያለውበትም እኔ ተናግሬያለሁ ያላችሁን አጥብቃችሁ ያዙ ደግሞ ያላችሁን ያንን ማንነታችሁን ጉዴዱት ሰው የራሱ ማንነት ሲወድ ነው ሰው ሆኖ በራሱ ደስተኛ የሚሆነው ሌላ የሰው ማንነት ተከተላለብቱ የለበሱትን ለልበስ ያረጉትን ላርግ የበሉትን ልብላ እነሱ ቤት ያየሁትን እዲያ ነው ይሄ ወላሂ በራስ መተማመን የሌለ ሃይ